one of the final murders that you committed, of course, was apparently little Kimberly Leach, 12 years of age. I think the public outcry is greater there because an innocent child was taken from a playground. What did you feel after that? Were there the normal emotions 3 days later? Where were you, Ted? I can't really talk about that right now. ከሌሊቶች አንድ ሌሊት በ1974 18 ዕድሜ የሆነችው አንድ ሴት ከዩኒቨርሲቲ እየወጣች ነበር። በድንገትም አንድ ከዘራ ይዞ የወደቀ ሰው ታያለች። እሷም ሰውየው ሲወድቅ አይታ ምን ላገዘ ምን ሆነ ነው ትለዋለች። እሱም መኪናዬ ቅርብ ነው፣ ቦርሳዬ መኪናው ጋር ልታደርሽልኝ ትችያለሽ ይላታል። እሷም እሺ ብላ ቦርሳውን ተሸክማ መኪና ውስጥ ለማረፍ ትሞክራለች። ሰውየው በድንገትም ከኋላ አንገቷ ላይ ይመታታል። ልጅቷም ፌንት ትበላለች። ልጁ እሷን ወደ መኪና ውስጥ ያስገባትና ከዛ ወደ ሩቅ ቦታ ይዞ ይገላታል። ይህች ልጅ ከቴድ ባንዲ ተጎጂዎች መካከል አንዷ ናት። በአሜሪካ እና በዓለም ዙሪያ ላይ ካሉ ተከታታይ ነፍስ ገዳዮች መካከል ታዋቂው ቴድ ባንዲ። My part in the campaign was so insignificant, I'm embarrassed that I should be getting this publicity from it. Really embarrassed. So insignificant, I'm embarrassed that I should be getting this publicity from it. Really embarrassed. ኢላማውን ሴቶች ላይ ያደረገው አረመኔ ነበር። በተለይም ወጣት ሴቶችና ዩኒቨርሲቲ የሚማሩ ሴቶች ላይ ነበር። ቴድ ባንዲ ገድያለሁ ብሎ ያመነው የሴቶች ብዛት 30 ተጎጂዎች እንደነበሩ ቢናገርም ነገር ግን የዘመኑ ዲኤንኤ እንደሚያመለክተው ተጎጂዎቹ ከ100 በላይ እንደሆኑ ያሳያል። ብዙዎቹ ቴድ ባንዲን ቆንጆው ነፍሰ ገዳይ ብሎ ይጠሩታል። እንደሚናገሩለትም ቴድ አወራሩ፣ አለባበሱ የሚጠብቅ ሰው ነበር። ስታወሩት ራሱ ጥሩ ብልጥና ጸባኛ ሰው ይመስል ነበር። ለዚህም ነው አብዛኞቻቸው ሴቶች የእሱ ማስክ ስር እንዲወድቁ ያደረጓቸው። ብዙ ራሱ እንደሚያወሩለት ዘ ፋዘር ኦፍ ሲሪያል ስኪለር ብሎ ይጠራል። ይህም ማለት ተከታታይ ነፍሰ ገዳዮች አባት ማለት ነው። ምክንያቱም ከሱ በኋላ በሰቦችና በሰማኒያዎች የመጡት ተከታታይ ነፍስ ገዳዮች ብርታት የሆነው እሱ ነበር። በመጨረሻው ቪዲዮ ራሱ የማሳያችሁ ይህን ሁሉ ግድያዎች እንዲያርግ ያነሳሰው አብዛኞቻችን በቀን የምናደርገው ነገር ነው ብላችሁ ምን ትላላችሁ? ይህን ቪዲዮ እስከ መጨረሻ ያየ ሰው ተገርሞም ተደንቆ ይወጣል። እኔ ሻዶ ኤክስ ነኝ። ሁሉም ታሪኮች ቢመሳሰሉም እኔ እንደምተርክላችሁ አይደሉም። ቴድ ባንዲን ለመረዳት ህይወቱን ወደ ኋላ ተመልሰን ማየት አለብን። ቴድ ባንዲ ህይወቱ ራሱ ሲጀመር ኖርማል አልነበረም። እናቱ ስሟ ኢላኖር ትባላለች። ቴድ ባንዲ ስትወልደው እድሜዋ 22 ነበር። ከዚህ የባሰው ደግሞ እሱን ስትወልደው አላገባችም ነበር። ይህም ማለት ቴድን የወለደችው ህጋዊ ባልሆነ የፍቅር ግንኙነት ማለት ነው። ያረገዘችውም በ1946 ነበር። በዛም ጊዜ ደግሞ በአሜሪካ ራሱ እንደ ትልቅ ሼም ነበር የሚታየው። ያረጉትም ይህ ነበር። የቴድ ባንዲ አያት ኢላኖር ማርገዟን ለመደበቅ ይሞክሩ ነበር፣ ከዘመድ ከጎረቤትና ከማህበረሰብ ማለት ነው። ያረጉትም አንድ ነገር ነበር። ኢላኖር ወይም የቴድ ባንዲ እናት ሌላ ከተማ እንድትወልድ ያደርጋሉ። ቴድ ከተወለደ በኋላ ስሙን ቴድ ብሎ ስም ያወጡለታል። ያደረገውም ደግሞ የቴድ ባንዲ አያት ወይም እንደ አባቱና አያቱ ሆኖ ያሳድጉታል። ይህም ማለት የኢላኖር አባትና እናት ለቴድ ባንዲ እንደ አባትና እናት ሆኖ ነበር ያሳደጉት። ትክክለኛው እናቱ ደግሞ ኢላኖር ታላቁ እህት እንደሆነች አስመስሎ ነበር ቴድን ያሳደጉት። ይህም ቅድም እንደነገርኳችሁ ሲወለድ ትክክል ካልሆነ የፍቅር ግንኙነት ወይም ህጋዊ ባልሆነ የፍቅር ግንኙነት ስለተወለደ ይህን ለመደበቅ ነበር።
ነገሩንም የባሰ ያደረገው አያቱ በጣም መጥፎ ሰው ነበር። ይመታው፣ ይሰድቦ ነበር። ቴድም መጥፎ ከሚባል ቤተሰቦች ነበር ያደገው። ትንሹም እያለ ቴድ ባንዲ ወንጀለኞች የሚያሳዩት ባህሪ ማሳየት ይጀምራል። እንስሳትን ማሰቃየት፣ የሰፈር ልጆችን መምታትና መጉዳት ይጀምራል። ችግሩም ደግሞ የጸጸትና ወይም የእዝነት ምልክት አያሳይም ነበር። የሚገርመውም ደግሞ ይኮራበት ነበር። በልጅነቱ ካረጉት አስደንጋጭ ነገራቶች መካከል አንዱ 6 ዓመት እያለ ነበር ከቴድ ባንዲ ዘመዶች አንዱ እየተኛች ነበር። ከተኛች በኋላ ቴድ ባንዲ አልጋው ላይ ማዕታት ቢላ አስቀምጦ ነበር። እሷ ላይ፣ ምድ ልብሱ ላይ እና አልጋው ላይ ሙሉ ቢላ አስቀምጦ ነበር። ስትነሳ ያየችው ነገር አስፈሪ ነበር። ቴድ ለምን እንደዚህ ያረክ ብላ ብትጠይቀውም ለጫወታ ነው ብሎ ይመልስላታል። ቴድ አድጎ 15 ዓመት ከደረሰ በኋላ ኢላኖር እንደ ታላቁ እህት የሚያያት እናቱ እንደሆነች ያውቃል። ይህም ያወቀው የልደት ካርዱን በድንገት የሚያይበት ጊዜ ነበር። ልደቱን ካርድ ሲያይ እናቱ ኢላኖር እንደሆነች እንዲሁም ሕጋዊ ባልሆነ ከፍቅር ግንኙነት እንደተወለደ ያውቃል። በዚህ ጊዜ ነበር ቴድ እናቴ ምትዋሸኝ ከሆነ ሌሎቹ ሴቶች እምነት አይገባቸውም ብሎ ያመነው። ለዚህ ነው ከዚህ በኋላ ለሴቶች ጥላቻ ማድረግ የጀመረው። ከዚህ በኋላ ነው ሴቶችን ህይወታቸውን ማሰቃቀል፣ ህይወታቸውን ማበላሸት ኢላማው ያደረገው። አመታቶች አልፎ በ1966 በዚህ ጊዜ ቴድ 20 ዓመቱ ነበር። ልጅነቱ አስደሳች ባይሆንም ቴድ በጣም ጎበዝና ብልጥ ተማሪ ነበር። ጎበዝ መሆኑን ሲያውቁ ዋሽንግተን ዩኒቨርሲቲ በሲያትል ከተማ እንዲገባ ይጠይቁታል። ቴድም እሺ ይላል። ቴድ ባንዲ ይህን ዩኒቨርሲቲ ከገባ በኋላ ዲያን ኤድዋርድ የምትባል ሴት ይተዋወቃል። መጀመሪያ የጓደኝነት ግንኙነት ቢሆንም ነገር ግን ከጥቂት ጊዜ በኋላ ወደ ፍቅር ግንኙነት ይቀየራል። ዲያን እና ቴድ ከተለያየ ቤተሰብ ደረጃ ነበር የመጡት። ዲያን ቤተሰቧ ሀብታም ሲሆን የቴድ ደግሞ ደሃ ቤተሰብ ነበሩ። ነገር ግን ከዚህ ልዩነት ሁሉ ይዋደዱ ነበር። ቴድ ይህ ፍቅር ወደ ሌላ አቅጣጫ መቀየር ይጀምራል። ትምህርቱ ላይ ትኩረት ማጣት እና በብዙ ትምህርቶች መውደቅ ይጀምራል። ዲያን ይህን ሁሉ ስታይ ከዚህ በኋላ እኔ ካንተ ጋር መኖር አልፈልግም፣ የኔና ያንተ ግንኙነት እዚህ ጋር ያበቃል ትሏለች። ይህም ለቴድ ልቡ ይሰበርና ህይወት ለሱ ትርጉም ማጣት ትጀምራለች። በ1968 ቴድ ከዩኒቨርሲቲ ይወጣል። ያኔ ደግሞ እድሜው 22 ነበር። በዚህ ጊዜ ነበር ቴድ የወንጀሉ መንገድ አንድ ብሎ የሚጀምረው። ከሌሊቶች አንድ ቀን በጣም ሰክሮ በነበረበት ጊዜ ወደሱ እየመጣች ያለች ሴት ነበረች። በዚህ ጊዜ በአይምሮ ውስጥ መጥፎ እይታዎች ይመጡበት ጀመረ። ብዙም ሳይቆይ ከመሬት ላይ አንድ እንጨት አንስቶ አናቷ ላይ ይመታታል። ይህ ለቴድ ባንዲ የመጀመሪያው የግድያ ሙከራ ነበር። ከጥቂት ዓመታት በኋላ በ1969 ቴድ ሌላ ሴት ተዋውቆ ነበር። ስሟ ኤሊዛቤት ካንደል ሲሆን እቺ ኤሊዛቤት ልጅ ነበራት፣ ግን ከባሏ ተፋታ ነበር። ቴድ ይጠጋትና ይተዋወቃት ጀመር። ከዛም ብዙም ሳይቆይ ወደ ፍቅር ግንኙነት ይቀየራል። በሷ አባባል ጥሩ ደግና ከዛም በላይ ልጇን በጣም የሚንከባከብ ሰው እንደነበረ ትናገራለች። በ1970 ወደ ዩኒቨርሲቲ ይመለስና ትምህርቱንም የቀጠለው በስነ ልቦና ፊልድ ነበር። ከዛም በ1971 ይመረቃል። ከተመረቀ በኋላ ሰዎቹ ራሳቸውን ለመግደል ሲሞክሩ ምናልባትም ሐሳቤን ከቀየርኩ ብሎ የሚደውሉበት ቦታ መስራት ይጀምራል። ይህም ስራ ሰዎቹን በጣም እንዲረዳ ይጠቅመዋል። ከዛም ወደ ካሊፎርኒያ ስቴት ይሄድና አሁን እዚህ ጋር አንድ ጥያቄ ሊኖራችሁ ይገባል። ለምንድነው አሁንም ወደ ካሊፎርኒያ የተመለሰው ልትሉኝ ትችላላችሁ። ይህም በቀላሉ ለምን እንደሆነ ልንገራችሁ። ምክንያቱም የበፊቱ ፍቅረኛው የምትኖርበት ከተማ ነበር። እዛም ከደረሰ በኋላ ከትንሽ ጊዜያት ወደ ዲያን የመጀመሪያ ፍቅረኛዋ ይመለሳል። አሁን
ተቀይሬያለሁ፣ ህይወቴ ሙሉ ለሙሉ ተቀይሯል፣ ወደኔ ልትመለሽ ትችያለሽ ይላታል። እሷም በደስታ እሺ ትላለች። በዛን ጊዜ ላግባሽ ብሎ ይጠይቃታል። እሷም እሺ ትላለች። ግን ስለወደዳት ሳይሆን ሊበቀላት ነበር። ለጥቂት ሳምንታት አብሮ ከኖሩ በኋላ ያለምንም ምክንያት አልፈልግሽም ብሎ ይተዋታል። እሷም ትደነግጥና ምን ተፈጠረ? ምን ሆነ? ምን አርጌ ነው ትለዋለች። እሱም በፈገግታ ፊት አንቺ የምትጫወቲብኝ ዘመን አልፏል ይላታል። እሷ መጀመሪያ ጊዜ እንደተወቹ እሱም በቀላሉ ይተዋታል። ቴድ በዚህ ድርጊት ተደስቶ ማያውቀውን ደስታ በህይወቱ ይሰማዋል። በዚህ ጊዜ የተገነዘበው አንድ ነገር ነበር። ከዚህ በኋላ የሱ ግብ በህይወት ላይ ሴቶች ከዚህ በኋላ ምንም ደስታ እንደማይኖራቸውና ሴቶችን ከዚህ ዓለም ማጥፋት ነበር። ቴድ ከዚህ ወደ ሲያትል ከተማ ዋሽንግተን ዩኒቨርሲቲ ተመልሶ ሌላ ፊልድ ይማራል። ይህም ፊልድ ምን እንደሆነ ገምቱ እስቲ። ህግ ነበር። አስቡ እስቲ ወንጀለኛ ህግ ሲማር ማለት ነው። ቴድ በ1974 ጃንዋሪ 4 የመጀመሪያዋን ተጎጂ ይመርጣል። ሴት ነበረች። እድሜዋ 18 ሲሆን ስሟ ደግሞ ካሬን ስፓርክስ ነበር። መንገድ ላይ እየሄደች ያያታል። ይከተላትና የት እንደምትኖር ያውቃል። በምሽት ሰዓት ላይ ማብራት ጠፍቶ ሁሉም ነገር ዝም እንዳለ ካወቀ በኋላ ወደ እሷ ክላስ ቀስ በቀስ ተጠቅቶ በተከታታይ በእጁ በያዘው ብረት በተከታታይ ምት ይመታታል። I intend to complete my legal education and become a lawyer and be a damn good lawyer. I think things are going to work out. That's about all I can say. ይህ ሁሉ እየተከሰተ ያለው እሷ እየተኛች ነበር። ተከታታይ ሙቶች ከመታት በኋላ ይደፍራትና ከጨረሰ በኋላ ከቦታው ያመልጣል። ካሬን ስፓርክስ ይህን ሁሉ ተከታታይ ሙቶች ብትመታም በተአምር ተርፋ ነበር። ቴድ ይህን ወንጀል ሲሰራ እድሜው 28 ነበር። አሁንም ቴድ ከአንድ ወር በኋላ ሌላ ሴት ወደ መፈለግ ይሄዳል። በ1974 ፌብሩዋሪ 1 እዛው ከተማ የምትኖር ሴት አይኗ ይጥልባታል። ይህችም ሴት ከናይት ክለብ ስትወጣ ያያትና ይከተላታል። ስሟ ሊንዳ አንሂሊ ነበር። እድሜዋ ደግሞ 21 ዓመት ሲሆን ተከታትሏት ወደ ቤት ከገባች በኋላ ይቺ ሴት እሷ ብቻ ሳይሆን ሌሎችም 5 ሴቶች ከሷ ጋር ይኖሩ ነበር። ሊንዳ አንሂሊ ወደ ቤቷ ገብታ ከተኛች በኋላ ቀስ ብሎ ወደ ክፍል ገብቶ ከዛም ፌንት እስክትነቅል ድረስ በተከታታይ ምት ይመታታል። ፌንት ከነቀለች በኋላ ልብሷን ይቀይርና በአንሶላ ሸፍኗት ከቤት ያወጣታል። ወደሱ መኪና ውስጥ ያስገባትና በተለይም እዚህ ጋር የሱ መኪና ቮልክስቫገን ቬጅ ቢትል ይባል ነበር። ከዛም ወደ ጫካ ይዟት ይሄድና ጫካ ቦታ ከደረሰ በኋላ ይደፍራትና ይገላታል። ለቴድ የመጀመሪያ የገደላት ሴት ትሆናለች። እንደነገርኳችሁ ዲኤንኤ እንደሚያሳየው ከ100 በላይ ሴቶች ገሎ ነበር። ሊንዳ አንሂሊ የመጀመሪያው የገደላት ሴት ነበር። ከነጋ በኋላ ጓደኞቿ እንደጠፋች ሲረዱ ለፖሊሶች ይደውላሉ። ፖሊሶቹም ምርመራውን ካረጉ በኋላ ከአንድ ወር የአፏን አጥንት ብቻ ያገኛሉ። ሬሳው ሙሉ ለሙሉ ፈልጎ ያጣሉ። ምናልባትም ጫካ ውስጥ ስለተጣለ ተበልቶ ሊሆን ይችላል። በዛም ጊዜ ፖሊሶቹ ሁለቱም ግድያዎችን አላያያዙም ነበር፣ ሊንዳ አንሂሊ እና ካሬን ስፓርክስን። ቴድ አንድ ድሮ ቤታቸው መሄድ ትቶ ነበር። ሌላ መንገዶችን መጠቀም ይጀምራል። ይሄ መንገድ በጣም አብዛኞቹን ሴቶች እንዲገል ጠቅሞት ነበር። ከነሱ መንገዶች መካከል አንዱ እጁ እንደተሰበረ አስመስሎ ወይም እግሩ እንደተሰበረ አስመስሎ ሴቶችን ይቀርባቸው ነበር። ይህም ስትራቴጂ ከተጠቀሙባቸው ሴቶች መካከል አንዷ ጆርጂያን ሃውኪንስ የምትባል ሴት ነበረች። እድሜዋ 19 ሲሆን በዋሽንግተን ዩኒቨርሲቲ የምትማር ሴት ነበረች። ከቀናቶች አንድ ቀን ከክላስ ከወጣች በኋላ ቴድ እግሩ እንደተሰበረ አስመስሎ ይቀርባታል። በዛም ቅስፈት ይወድቃል። እሷም ታዝንለትና ከመሬት ታነሳዋለች።
በዛም ጊዜ መኪናዬ ቅርብ ነው፣ ቦርሳዬን ታደርሽልኝ ትችያለሽ? ቅርብ ነው እዛ ጋ ይላታል። እሷም እሺ ትላለች። ወደ መኪናው ከደረሱ በኋላ የት ላስቀምጥ ትለዋለች። እሱም የኋላ ወንበር ላይ ይላታል። ልጅቷ የኋላ ወንበር ላይ ለማስቀመጥ ስትሄድ ያየችው ነገር በጣም አስደንጋጭ ነበር። የኋላ ወንበር ላይ ምንም አይነት ወንበር የለም። ቴድም አውቆ ነበር እንደዚህ ያደረገው፣ ምክንያቱም ተጎጂዎችን የሚያስቀምጥበት ቦታ ነበር። ቴድ በዛ ቅስፈት በብረት አንገቷ ላይ ይመታትና ልጅቷ ፌንት እስክትነቅል ድረስ ይመታታል። ቴድ ያኔ መኪና ውስጥ ያስገባትና ሩቅ ቦታ ይወስዳታል። ወደ ጫካ ይዟት ከሄደ በኋላ እዛ ይጥላታል። የሷ ሬሳ እስካሁን ድረስ አልተገኘም። ቴድ በዛ ወር ውስጥ ብቻ 7 ሴቶችን ገሎ ነበር። ፖሊሶቹ አሁንም እነዚህ ሁሉ ሴቶች እየገደለ ያለው አንድ ሰው እንደሆነ ይረዳሉ። ተከታታይ ነፍስ ገዳይ ወይም ሲሪያል ኪለር በእንግሊዝኛ የምንለው ማለት ነው። ቴድ ሌሊት ነበር ወንጀለኞችን ወይም ወንጀሉን የሚያከናውነው። ነገር ግን ድፍረቱ እየጨመረ አሁን ደግሞ በቀንም ሰዎችን መግደል ይጀምራል። በዚህ በቀን ከገደላቸው ሴቶች ውስጥ ጃኒስ ኦት እና ዴኒስ ናስላንድ ይጠቀሳሉ። እነዚህ ሴቶች የቀረባቸው ሰው በሚሰበሰብበት ቦታ ነበር። በ1974 በጁላይ ወር ውስጥ ነበር። በዋሽንግተን ውስጥ የሆነ ወንዝ ነበር። እዛ ወንዝ ቦታ በክረምት ላይ ብዙ ቤተሰቦች፣ ጓደኛሞችና ፍቅረኛሞች ይሰባሰቡ ነበር። ወንዙ አጠገብ እየተቀመጠች ያለች አንድ ሴት ነበር። ስሟ ጃኒስ ኦት ይባላል። ቴድ እሷ ጋር ይሄድና ቁንጅናውን ተጠቅሞ ያማልላታል። ብዙ ካወሩ በኋላ እጄ ተሰብሯል፣ የሆነ መርከብ አለኝ፣ እጄ ስለተሰበረ መግፋት ስለማልችል ልታግዢኝ ትችያለሽ፣ በዛም ጥሩ ጊዜ እናሳልፋለን ይላታል። እሷም እሺ ትልና ትሄዳለች። ትንሽ ከሄዱ በኋላ የሆነ እቃ መኪና ውስጥ ረስቻለሁ፣ እሱም እቃ አምጥተን ከዛ ወደ መርከቡ እንሄዳለን ይላታል። ከዛ ወደ መኪናው ከተጠጉ በኋላ ብዙም ሳይቆይ ወደ መኪናው ያስገባትና ሩቅ ቦታ ይዟት ይሄዳል። በዛ ሩቅ ቦታ ይዟት ወደ ጫካ ጥሏት ደፍሯት ከዛ ይገላታል። አሁንም ወደ ቦታው ተመልሶ ሌላ ሴት ያማልላል። ስሟ ዴኒስ ናስላንድ ይባላል። እችንም ሴት እንደ መጀመሪያው ያድርግና ይገላታል። ነገር ግን አሁን ከበፊቱ ለየት ያለ ነገር ይከሰታል። እሱም ምንድነው ካላችሁኝ ያኔ ብዙ ሰዎች ስለነበሩ ፊቱን እንደዚሁን ስሙን ከዚህም በላይ መኪናውን ቮልክስቫገን ቢትል እንደሆነች ያውቃሉ። መስካሪዎቹ ለፖሊሶቹ የሚያውቁትን ሁሉ ይናገራሉ። ፖሊሶቹም በእነዚህ መስረጃዎች ላይ ተነስቶ ስኬች አንስቶ ጋዜጣ ላይ ይለቃሉ። እዚህ ጋር ስኬች ምን እንደሆነ ለማታውቁ ፖሊሶቹ በመስረጃ ላይ ተመስርቶ የሚያነሱት ምስል ማለት ነው። በዚህ ጊዜ ነበር ቴድ ታዋቂ መሆን የጀመረው። ችግሩ ግን ስኬቹና ቴድ አይመሳሰልም ነበር። የቴድ ፍቅረኛው ጋዜጣ ላይ የተለቀቀውን ስኬች ስታይ በጣም ትደነግጣለች። ምክንያቱም እዛ ወንጀለኛው ያለው መኪናና ፍቅረኛው ያለው መኪና ተመሳሳይ ነበር። ተፈላጊውና ፍቅረኛው ተመሳሳይ መኪና እንዳለው ስታውቅ ጥርጣሬዋ ይጨምራል። በዛ ጊዜ ለፖሊሶቹ ትደውልና እናንተ የምትፈልጉት ሰውና በጣም ሙሉ በሙሉ እስከሚባል ድረስ ከኔ ፍቅረኛ ጋር ይመሳሰላል፣ ስሙ፣ መኪናው እና ሌሎችም ነገር ትሏለች። ነገር ግን ለየት ያለው ነገር ፖሊሶቹ ሊያምኗት አልቻሉም። ምክንያቱም ምን ይመስላችኋል? ቴድ ምንም አይነት የገዳይ ምልክት የለውም ነበር። በተጨማሪም ሕግ እንደተማረ ፖሊሶቹ ሲያውቁ እሱ ሊሆን በተአምር አይችልም። ከዚህ በፊትም ቴድ ከፖሊሶቹ ጋር በስነ ልቦና ሰርቶ ነበር። ቴድ ዋሽንግተን ውስጥ ስለሱ ብዙ እየተወራ ስለነበረ ከተማውን ለቆ ወደ ዮታ ከተማ ይሄዳል። እዛ ከተማ ውስጥ ቴድ ጓደኝነት እንደዚሁም ቸርች መሄድ ይጀምራል። ይህም የሚያደርገው በጣም ተቀይሮ ሳይሆን እንዳይጠረጥሩበት ነበር።
ብዙም ሳይቆይ በአንድ ወር ውስጥ በ1974 ኦክቶበር ወር ላይ 7 ሴቶችን ይገላል። ቴድ አሁንም ግድያውን ይቀጥላል። ነገር ግን ቀጣይ ሊገላት ያሰበው ሴት ችግር ትሆንበታለች። በ1974 ኖቬምበር 8 ካሮል ድራንች የምትባል ሴት ነበረች። እድሜዋ 18 ነበር። ቴድ ያያትና ይከተላታል። ካሮል መኪናውን አቁማ ወደ የሆነ ሱቅ ትገባለች። ያኔ ቴድ የመኪናውን ታርጋ በአይምሮ ይዛል። ወደ ካሮል ይጠጋና የታርጋሽ መኪና ቁጥር እንደዚህ ነው ይላታል። እሷም አዎ የኔ ታርጋ መኪና ነው ትሏለች። ቴድም እኔ ፖሊስ ነኝ ይላታል። ስሜ ሮዝላንድ ይባላል። ያንቺን መኪና ሊሰርቅ ሲሞክር የያዝነው ሰው ነበር። አንቺ ደግሞ ከኔ ጋር መተሽ ወደ ፖሊስ ስቴሽን ክስ እንድትመስሪ እፈልጋለሁ ይላታል። ካሮል ትጠራጠርና ማንነትህን የሚገልጽ ካርድ አለህ ትለዋለች። ቴድም አውጥቶ ያሳያታል። ከዛም በኔ መኪና ነው የምንሄደው ይላታል። እሺ ትልና መኪናውን ስታይ የፖሊስ መኪና አይደለም። እዚህ ጋር ጥርጣሬው ይጨምራል። እሱም አንደር ከቨር ፖሊስ ነኝ ይላታል። አንደር ከቨር ፖሊስ ማለት ተደብቆ የሚሰሩ ፖሊሶች ማለት ነው። ኖርማል ልብስ ይለብሳሉ፣ ኖርማል መኪና ይነዳሉ ማለት ነው። ካሮልም ታምነዋለች። በመኪናው እየሄዱ ቴድ አቅጣጫውን ይቀይራል። ካሮልም ትጠራጠርና ቴድ አንተ ያልከውን ቦታ በዚህ ጋር አይደለ ያልከው፣ እንዴት ነው በዚህ መንገድ የምንሄደው ትለዋለች። ቴድም ዝም ይላል። ካሮል በሩን ከፍታ መሮጥ ትጀምራለች። እንደምንም ብላ ታመልጣለች። የሆነ መኪና ውስጥ ገብታ ወደ ፖሊስ ትሄዳለች። ይቺንም ሴት ከቴድ ያመለጠችው የመጀመሪያ ሴት ያደርጋታል። ካሮል ትባላለች እሷም። ቴድ አሁንም ቶሎ ብሎ ወደ ሌላ ሴት ይሄዳል። ስሟ ደግሞ ዲቢ ኬንት ትባላለች። እሷንም ይገላታል። ቀደም አምልጣለች ያልኳችሁ ሴት ካሮል የምታውቀውን ሁሉ ለፖሊስ ትናገራለች። ፖሊሶችም የዮታ ፖሊሶች ማለት ነው የሚያውቁትን ሁሉ መረጃዎች ሰብስቦ እስከች ያነሳሉ። እስከች አንስቶ ጋዜጣ ላይ ይለቃሉ። ይህም ተሰራጭቶ ወደ ዋሽንግተን ላሉ ፖሊሶች ይደርሳል። ቴድ ይህን ሲያውቅ ከዮታ ወደ ዋሽንግተን በክሪስማስ በዲሴምበር ወር ይመለሳል። ወደ ፍቅረኛው ኤሊዛቤት ማለት ነው። ቴድ አንድ ሳምንት ካሳለፈ በኋላ አሁንም ወደ ዮታ ይመለሳል። ከቀናቶች አንድ ቀን በ1975 6ኛ ወር 18 ቀን ቴድ ከአንድ ፖሊሶች መኪና አጠገብ ያልፋል። ቴድ የኋላ የመኪናውን ማብራት አጥፍቶ 2 ሴቶች ብቻ ያሉበት ቤት ጋር ቆሞ ይመለከት ነበር። ፖሊሶቹ ይጠራጠራል። አንድ ፖሊስ ብቻ ነበር እዚህ ጋር። ቴድ 2 ሴቶች አንዷ 18 አንዷ 19 ላይ ፖሊሱ ይጠራጠርና ታርጋው ላይ ማብራት ያበራል። ቴድም ደንግጦ ያመልጣል። ፖሊሱም ይከታተለውና ቴድ ከጥቂት ደቂቃዎች በኋላ መኪናውን ያቆማል። ይቅርታ ማምለጥ አስቤ አይደለም ይለዋል። ፖሊሱም መኪናውን ሲፈትሽ ያየው ነገር በጣም አስደንጋጭ ነበር። የሌቦች እቃዎች ነበር። ማስክ፣ ባትሪ፣ ጓንት፣ ብረት፣ ገመድና ካቴና በጣም ሲያይ እና የመሳሰሉት ብዙ እቃዎች ያያል። ፖሊሱም ቴድ ይዞና ወደ እስር ቤት ልኳል። በዚህ ጊዜ ፖሊሶቹ ነገራቶችን ማያያዝ ይጀምራሉ። ይህ ፖሊሶቹ በጣም ብዙ ነገራቶችን ሲያያይዙ ያዩት ነገር በጣም አስደንጋጭ ነበር። ይህ ፖሊስ የያዘው ሰውዬና ከዚህ በፊት ፖሊሶቹ እየፈለጉት ያለው ሰው በስም እንደዚሁም በመኪና ተመሳሳይ ነበር። ፖሊሶቹ ከቴድ ያመለጠችው መስካሪ እንዳላቸው ያስታውሳሉ። ቅድም ያልኳችሁ ማለት ነው ካሮል። ከዛም ፖሊሶቹ ብዙ ጊዜ የሚያደርጉት አንድ ነገር ነበር። እሱም ተጠርጣሪዎችን ያመጡና መስካሪው ከነዚህ ውስጥ እንድትመርጥ ያደርጉ ነበር። ካሮልም ያመጧትና ከነዚህ ሰዎች አንቺን ሊገልህ የሞከረው ማን ነው ብሎ ይጠይቋታል። እሷም ምንም ሳትጠራጠር ይህ ነው ትላለች። ምልክት ያደረገችው ቴድ ጋር ነበር።
አሁን የነዛ ሁሉ ሴቶች ገዳይ ማን እንደሆነ አውቋል። ነገር ግን ማስረጃ ያስፈልጋቸዋል። ፖሊሶቹ ቤቱ ሲሄዱ የተለያየ ማስረጃዎችን ያያሉ። በ1976 23 ፌብሩዋሪ ቴድ ፍርድ ቤት ይቆማል። ቴድ ሕግ ስለተማረ በራሱ ለራሱ ሊከራከር ይወስናል። ቀደም እንዳልኳችሁ ሕግ መማሩ ይጠቅማል ብያችሁ ነበር። በዚህ ቦታ ላይ ነው ማለት ነው። ፍርዱ ከ4 ቀን በኋላ ይፈረድበታል ቴድ ላይ። ይህም ክስ ካሮልን ለመግደል ሞክረሃል በማለት ነበር። ከ1 እስከ 15 ዓመት ይፈረድበታል። በ1977 ጁን ወር ውስጥ አሁንም ለሁለተኛ ጊዜ ፍርድ ቤት ይቆማል። ቴድ ራሱ ለራሱ ስለሚከራከር የተለያዩ ነገር ፍርድ ቤት ውስጥ ተመቻችቶለት ነበር። ለምሳሌ ፍርድ ቤት ውስጥ እጁ ያለ ካቴና ወይም በካቴና እንዳይታሰር፣ የእስረኞችን ልብስ እንዳይለብስ እና የፍርድ ቤት ላይብረሪ በፈለገበት ጊዜ መግባት እንዲችል ነበር። ይህንን እድል ተጠቅሞ ከቀናቶች አንድ ቀን ከፍርድ ቤት ላይብረሪ አንድ መስኮት ነበር። ከዛ ላይም ዘሎ ያመልጣል። አስባችኋል? ከሁለተኛው ፎቅ ነው ያመለጠው። ወይም ምን ያህል እብድ እንደሆነ አይታችኋል? በዚህ ጊዜ እግሩ ይጎዳል። ፖሊሶቹ እሱ ካመለጠ 10 ደቂቃ በኋላ ነበር እንዳመለጠ ራሱ ያወቁት። በዚህ ጊዜ ኤፍቢአይ እና ፖሊሶቹ ፍለጋ ይጀምራሉ። ቴድም ወደ ጫካ ነበር ያመለጠው። ብዙም ሳይቆዩ ከ6 ቀናት በኋላ የሰረቀ መኪና እየነዳ ያዩታል። ከታሰረ በኋላ አሁንም ከቀናት አንድ ቀናት አሁንም ከእስር ቤት ያመልጣል። እንዴት አመለጠ? አሁን ደግሞ ካላችሁኝ ያመለጠው ኮርኒስ ላይ ክፍተት አይቶ ነበር። ክፍተቱ ጠባብ ነበር። ቴድም ክብደቱን ለመቀነስ ምግብ አይበላም ነበር። ይህ ምግብ አይመቸኝም፣ ይህ ምግብ አልበላም ይል ነበር። ምናልባት ሽሮ ሳይሆን አይቀርም የሰጡት። ከወራት በኋላ ይህም ከ6 ወር በኋላ ምግብ አልበላም እያለ ወይም በጥቂቱ እየበላ 15 ኪሎ ይቀንሳል። በዚህ መልኩ ነበር በ1977 30 ዲሴምበር ያመለጠው። ቴድም ራቅ ብሎ ወደ ፍሎሪዳ ከተማ ያመልጣል። ብዙዎቻችሁ እንደምታስቡት ከፖሊሶቹ እየተደበቀ ይኖራል ልትሉ ይችላላችሁ። ነገር ግን አይደለም። ሌላ የሚገለው ሰው እየፈለገ ነበር። በ1978 ጃንዋሪ 18 ቴድ ዩኒቨርሲቲ የሚማሩ ሴቶች የሚኖሩበት ቤት ቻይ ኦሜጋ ወደሚባል ቤት ይሄዳል። ቴድ እዛ ውስጥ ወደሚኖሩ ሴቶች መካከል አንዷ ስሟ ማርግሬት ቡማን ይባላል። እሷንም ተከታታይ ምቶች ይመታታል። በዛም ጊዜ አንቆ ይገላታል። በዚህ ጊዜ አጠገቧ ክላስ የምትኖር ሴት ነበረች። እሷ ጋም ገብቶ በተመሳሳይ መንገዱ ይገላታል። በተጨማሪም ሁለቴ ይነክሳታል። እዚህ ጋር አስተውሱልኝ። እሷን መንከሱ በኋላ ትልቅ ቦታ እሱ ለመያዙ ትልቅ ተጽዕኖ ይጫወታል። ቴድ አሁንም ሌላ ክላስ ይሄድና 2 ሴቶች ያገኛል። በዚህ ጊዜ አንዴ በእጁ አንዴ በእንጨቱ ይመታቸዋል። ነገር ግን አንዷ ትጮውና ሰው ይሰማል። ቴድ ፈርቶ ያመልጣል። በዚህ ጊዜ ቴድ ሲያመልጥ አንድ ሴት ታየው ነበር። ይህችም ሴት ስሟ ኒታ ኒሪ ይባላል። አሁንም ሳይበቃ ወደ አንድ ቤት ይገባና ቻርሎት ቶማስ የምትባል ሴት ጋር በተመሳሳይ መንገድ በእንጨት ይመታታል። ነገር ግን እቺም በተአምር ትጮውና ትተርፋለች። በዚህ ጊዜ ጎረቤት ይሰማና የተጎዱ ሴቶችን ወደ አምቡላንስ ይዞ ይሄዳሉ። ፖሊሶቹ ከእስር ቤት ያመለጠው ሰው ቴድ እንደሆነ፣ ይህን ሁሉ ሴቶች ላይ የሚያደርገው እሱ እንደሆነ ይረዳሉ። ቴድ ሳይያዝ በፊት የመጨረሻውን ሰው ይገላል። በ1978 በፌብሩዋሪ ወር ውስጥ ነበር። እድሜዋ 12 ነበር። ትንሽ ልጅ ነበረች። እሷንም ያለምንም ርህራሄ ይገላታል። ቴድ ፍሎሪዳ ውስጥ ፖሊሶቹ እና ኤፍቢአይ እየፈለጉት እንደሆነ ሲያውቅ መኪና ሰርቆ ሊያመልጥ ይሞክራል። በዚህ ጊዜ አንድ ፖሊስ ያየውና ይከተለዋል። ፖሊሱም በቁጥጥር ስር ሲያውለው ቴድ እንደሆነ ኤፍቢአይ እና ፖሊሶቹ እየፈለጉት ያለው ሰው እንደሆነ ያውቃል።
ቴድ ይታሰርና የታሰረበት በር ራሱ በሶስት ቁልፍ ነበር የተዘጋው። ይህም ማለት ሶስቱም ቁልፍ የተለያየ ፖሊሶች ጋር ነበሩ። ፖሊሶቹም መረጃዎችን ይሰበስቡና ከነዛ መረጃ ውስጥ አንዱ ሴት የነከሳት ሴት ነበር። ያኔ ቅድም እንዳልኳችሁ ትልቅ ማስረጃ ይሆንበታል ብዬ ነበር። ከቴድ የጥርስ ምልክት ሲያነጻጽሩ ተመሳሳይ ነው። በ1979 ጁን ወር ውስጥ ፍርድ ቤት የሞት ፍርድ ይፈርዱበታል። በ1989 ይህም ማለት ከ10 ዓመታት የሞት ፍርድ ከተፈረደበት ከ10 ዓመት በኋላ አሁን የሞት ፍርዱ ይደርሳል። አስተውሱ እዚህ ጋር እሱ የተፈረደበት በ1979 ነበር። ነገር ግን አሁን የምነግራችሁ ነገር አለ እያለ በየአመቱ የሞት ፍርዱን እያራረቀ ነበር። አሁንም የምነግራችሁ መረጃ አለኝ እያለ የሞት ፍርዱን ያራርቅ ነበር። ነገር ግን ፖሊሶቹ በቃ አሁን ነው ይሉታል። በኤሌክትሪክ ይገደላል። ነገር ግን ሳይገደል በፊት የመጨረሻው ያወራው ነገር በጣም አስደንጋጭ ነበር። ይህን ሁሉ ወንጀል እንድሰራ ያደረገኝ በጣም ብዙዎቻችን በሚባል ደረጃ በቀን የምናደርገው ነገር ማለት እንችላለን። እሱም ምንድነው ካላችሁኝ ፖርኖግራፊ ነበር። Generally, but with pornography that deals on a violent level with sexuality, is that once you become addicted to it, and I look at this as a kind of addiction, like other kinds of addiction, I would keep looking for more potent, more explicit, more graphic kinds of material. Like an addiction, you keep craving something which is harder, something which gives you a greater sense of excitement, until you reach the point where the pornography only goes so far. You reach that jumping off point where you begin to wonder if maybe actually doing it will give you that which is beyond just reading about it. ፖርኖግራፊ ከማየቴ በጣም ወንጀለኛ መሆን ጀመርኩ ሲል ራሱ ያወራል። ይህ ካወራ በኋላ እነሱም በኤሌክትሪክ ይገሉታል። ይህ የዛሬ ታሪካችን ይመስላል። ቴድ ባንዲ ታሪክ። ይህ ታሪክ ከተመቻችሁ ይህን ቪዲዮ ላይክ እና እንደዚሁም ይህ ቻናል ከተመቻችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። እንደዚሁም ሐሳብ ካላችሁ አስተያየት ካላችሁ ኮሜንት ላይ ልትሰጡን ትችላላችሁ። አንድም ቪዲዮ አለኝ ዘ ዳርክ ሳይድ ኦፍ ቴሌግራም ላይ አይታችሁ ሰምታችሁ ማታውቁ ነገር ማየት ከፈለጋችሁ ይህ ቪዲዮ እዚህ ጋር አለ። እሱን ቪዲዮ ማየታችሁ እንዳትረሱ። በሌላ ቪዲዮ በሌላ ሐሳብ እስከምንገናኝ ድረስ ደግሞ መልካም ቀን